ብዙ ምርኮ እንዳገኘ ሰው በቃልህ ልቤን ደስ አለው። የመጨረሻው የዮሐንስ ራእይ ጥናታችን ክፍል ወይንም ምዕራፉ የሚሆነው ምዕራፍ 22 ነው። ምዕራፍ 22 የዮሐንስ የመጨረሻው የመጽሐፉ መዝጊያ ነው። በእርግጥ የሱ ብቻ ሳይሆን የ66ቱ መጽሐፍት ብለን የምንጠራው አጠቃላይ የመጽሐፉ መደምደሚያና ማጠቃለያ ነው። ስለዚህ ዛሬ የምንመለከተው ከምዕራፍ 22 ቁጥር 1 ጀምሮ እስከ ቁጥር 21 ያለውን ነው። በጌታ በኢየሱስ ስም አነበዋለሁ። ብዙዎቻችሁ ወይ በስልኮቻችሁ ወይ በመጽሐፉ እያነበባችሁ እንድትከተሉኝ ይሁን። እንደዚህ ይላል። ከዚህም በኋላ መልአኩ ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ መስታወት የጠራውን የሕይወት ውሃ ወንዝ አሳየኝ። ወንዙም በከተማይቱ አውራ መንገድ መካከል ይፈስ ነበረ። በወንዙ ግራና ቀኝ በየወሩ እያፈራ 12 ጊዜ ፍሬ የሚሰጥ የሕይወት ዛፍ ነበረ። የዛፉም ቅጠሎች ሕዝቦች የሚፈወሱባቸው ነበሩ። ከእንግዲህ ወዲህ እርግማን ከቶ አይሆንም። የእግዚአብሔርና የበጉ ዙፋን በከተማይቱ ውስጥ ይሆናሉ፣ አገልጋዮቹም ያመልኩታል፣ ፊቱንም ያያሉ፣ ስሙም በግንባራቸው ላይ ይሆናል። ከእንግዲህ ወዲህ ሌሊት አይኖርም። ጌታ አምላክ ስለሚያበራላቸው ወይንም የፀሐይ ብርሃን የመብራት ወይንም የፀሐይ ብርሃን አያስፈልጋቸው። ከዘላለም እስከ ዘላለም ይነግሳሉ። መልአኩም እነዚህ ቃሎች የታመኑና እውነተኞች ናቸው፣ የነቢያት መናፍስት ጌታ አምላክ በቅርብ የሚሆነውን ለአገልጋዮቹ እንዲያሳይ መልአኩን ልኳል አለኝ። እነሆ ቶሎ እመጣለሁ። እስቲ አሜን በሉ። እነሆ ቶሎ እመጣለሁ። የዚህን መጽሐፍ የትንቢት ቃል የሚጠብቅ ብፁዕ ነው። እነዚህን ነገሮች የሰማውና ያየው እኔ ዮሐንስ ነኝ። እነዚህን ነገሮች በሰማውና ባየው ጊዜ እነዚህን ነገሮች ላሳየኝ መልአክ ልሰግድ በእግሩ ስር ተደፋው። እርሱም ግን ተው፣ ይህን አታድርግ፣ አንተና ከወንድሞች ከነቢያት እንዲሁም የዚህን መጽሐፍ ቃል ከሚጠብቁት ሁሉ ጋር አገልጋይ ነኝ፣ ለእግዚአብሔር ስገድ አለኝ። እኔም እንዲህም አለኝ፣ ጊዜው ስለደረሰ የዚህን መጽሐፍ የትንቢት ቃል በማኅተም አትዝጋው። አመፀኛው በአመፁ ይቀጥል፣ እርኩሱም ይርከስ፣ ጻድቁም ይጽደቅ፣ ቅዱሱም ይቀደስ። እነሆ ቶሎ እመጣለሁ፣ ዋጋዬ በእኔ ዘንድ አለ፣ ለእያንዳንዱ እንደ ሥራው መጠን እከፍለዋለሁ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ወደ ሕይወት ዛፍ ለመድረስ በበሮቿም በኩል ወደ ከተማይቱ ለመግባት መብት እንዲኖራቸው ልብሳቸውን የሚያጥቡ ብፁዓን ናቸው። ውሾች፣ አስማተኞች፣ ሴሰኞች፣ ነፍሰ ገዳዮች፣ ጣዖት አምላኪዎች፣ ውሸትን የሚወዱና የሚያደርጉ ሁሉ በውጭ አሉ። እኔ ኢየሱስ እነዚህን ነገሮች እንዲመሰክር መልአኬን ለአብያተ ክርስቲያናት ልኬአለሁ። እኔ የዳዊት ሥርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ። መንፈስና ሙሽራይቱ ና ይላሉ፣ የሚሰማም ና ይበል። የተጠማም ሁሉ ይምጣ፣ የሚፈልግም ሁሉ የሕይወትን ውሃ በነፃ ይውሰድ። የዚህን መጽሐፍ የትንቢት ቃል የሚሰማውን ሁሉ አስጠነቅቃለሁ። ማንም በዚህ ቃል ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል። ማንም በዚህ የትንቢት መጽሐፍ ከተጻፈው አንዳች ቢያጎድል እግዚአብሔር በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቲቱ ከተማ እድሉን ያጎርድበታል። እነዚህን ነገሮች የሚመሰክረው አዎ ቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና። የጌታ የኢየሱስ ጸጋ ከእግዚአብሔር ሕዝብ ጋር ይሁን። አሜን። 22 ምዕራፍ 22 ከ1 ጀምሮ እስከ 21 ወይንም የመጽሐፉ መጨረሻና ማገባደጃ ነው። የዛሬውን ሐሳብ ትንሽ ባለችው ደቂቃ በሰዓታችን እንጨርሳለን። የዛሬውን ሐሳብ ለመጀመር አንድ ነገር ማድረግ እፈልጋለሁ። ይሄው ምንድነው? ቀጥታ ከዛሬው ሐሳብ ጋር የሚገናኘው የባለፈውን ሳምንት እንኳን ሳይሆን የ15 ቀኑን ሐሳብ እንደገና መልሼ ላነሳ እፈልጋለሁ። የ15 ቀኑ ሐሳብ ምንድነው? ትዝ ካላችሁ እንግዲህ
የሚፈረድበትም ተፈርዶበት ወደ እሳት ባህር የሚጣለውም ተጥሎ ሲኦል፣ ሞትም፣ ሐሰተኛው ክርስቶስ፣ ሐሰተኛው ነቢይ፣ ጎግና ማጎግ እነዚህን ሁሉ እንግዲህ አይተናቸው ነበር። እነሱ ሁሉ የመጨረሻውን ቅጣት ወይንም የመጨረሻውን ፍርዳቸውን ተቀብለው ወይንም ይሄውም ወደ እሳት ባህር ተጥለው ከዛ በኋላ ወደ ምዕራፍ 21 ጋር ስንመጣ ዮሐንስን ያ መልአክ አመጣውና አንድ ነገር እንዳሳየው ተመለከትን። ይሄ የሚያሳየው ነገር ምንድነው? ከሰማይ የምትወርደዋ አዲስቷ ኢየሩሳሌም ምን አይነት መልክና ምን አይነት ገጽታ እንዳላት ይሄን ነበር ስናይ የነበረው እና ስናይ ምን አለን? ዋናውን ነገር ብቻ ልገራችሁና ወደ ዛሬው ሐሳብ ቀጥታ ይሄዳለሁ። ዮሐንስ እቺን ከተማ ያያት ባለፈው 15 ቀን ስንመለከት ያያት ከተማዋን ከውጪ ሆኖ ነው። አንዳንድ የሀብታም ቤቶችን ከውጪ ሆናችሁ አይታችሁ አታውቁም? ከውጪ ሆናችሁ አትገምቱም? ግን ከውጪ ያለ ሰው ምንም ቢሆን ሊያይ የሚችለው የውጭኛውን አጥር ከለር ነው አይደለ? ምናልባት ቢበዛ አጥሩ ላይ ያለውን የሌባ መከላከያ ወይም ደግሞ ድሮ እኛ ልጅ በነበርን ጊዜ ጠርሙስ ነበር ይደረግ የነበረው። ጠርሙስ በጣም ክፉ ነው፣ እንትኑ ኤሌክትሪኩ ይሻላል እና እሱን ነው ልናይ የምንችለው። ልክ እንደዚሁ ዮሐንስ በመንፈሱ ያየውን ነገር የአይን ምስክር ሆኖ እዚህ መጽሐፍ ላይ ሲያሰፍርልን ያያት እቺ ከተማ ምን እንደምትመስል ነው። ስለዚህ እቺ ከተማ እንግዲህ ምን እንደምትመስል እንዲሁ ጥቂት ነካል አድርግላችሁና የዛሬው ሐሳብ ጋር እንዴት ከባለፈው ሳምንት ሐሳብ ጋር የተያያዘ እንዳደረግላችኋለሁ። የመጀመሪያ ሲያያት ምንድነው? እቺን ከተማ ምን አለን? ቁመቷ ምንድነው? ሳይዟ 4 ማዕዘን ወይንም ካሬ እንደሆነ አየን። ሙሉ ድፍን 4 ማዕዘን እና ወደ ቁመቱ 2200 ኪሎ ሜትር እንደሆነ የከተማይቱ ቁመት፣ ወደ ጎንም ደግሞ ልክ እንደዚህ 2200 ኪሎ ሜትር እንደሆነ ወደዚህ 2200 ኪሎ ሜትር፣ በዛኛው በኩል ደግሞ ልክ እንደዚሁ 2200 ኪሎ ሜትር እንደሆነ አየንና 2200 ኪሎ ሜትር ማለት ደግሞ እንዲሁ አሁን በእኔና እናንተ ባለንበት ሀገር ስንለካው ምን አለን? ከኢትዮጵያ ደቡባዊ ጫፍ ወይንም ከሞያሌ ጀምሮ እስከ ኤርትራ ድረስ ይደርሳል 2200 ኪሎ ሜትር። እንደውም አንድ መጽሐፍ በዚህ ጉዳይ ላይ ሳነብ ምን ይላል? 4 ሀገራትን ሰብስቦ ኢትዮጵያን፣ ኤርትራን፣ ጅቡቲንና ሶማሌ ወይንም ኬንያ እነዚህን 4 ሀገራት በአንድ ጊዜ የያዘ የቆዳ ስፋት ያላት ከተማ ናት። ማን? አዲስቷ ኢየሩሳሌም። በጣም ሰፊ ናት እና በዓለም ላይ ይሄን የሚያክል ከተማ እስካሁን የለም። ትልልቅ የሚባሉት እንግዲህ ይመስለኛል እነ ኒውዮርክም አሉ፣ ሌላም ቦታ ልክ እንደ ትልልቅ ከተሞች አሉ። ግን በዚህ ልክ ግን ሰፊ የሆነ የቆዳ ስፋት ያላት ከተማ የለችም። ዮሐንስ አያት እቺን አዲስቷ ኢየሩሳሌም። ከተማዋን ቁመቷን በዘንጉ አስለክቶ ምን ያህል እንደሆነች ካሳየው በኋላ ከዚያ በጣም ወደሚደንቀው ነገር ሲገባ ምን ይላል? የከተማይቱ ቅጥር የተሰራበትን ማቴሪያል ወይንም ደግሞ ማዕድን፣ የከበረ ማዕድን ሲናገር ምን አለ? የመጀመሪያ ቁመቱ አለ ወደ ላይ ስንት ሜትር ነው? 40 ክንድ ይለዋል። 40 ክንድ ማለት ወደ ሜትር ስናመጣው ስንት ነው አለን? ወደ 65 ሜትር። 65 ሜትር ምን እንደሚያክል ለማወቅ ምን አይነት ኤግዛምፕል ተጠቀምኩኝ? የG+22 ለምሳሌ ወደ መገናኛ አካባቢ ግራውንድ ፕላስ 22 ህንጻዎች አሉ አይደለ? ርዝመታቸው በጣም ሂውጅ ነው አይደለ? ቅጥሩ እሱን ነው የሚያክለው። እና እኔ ጉግል ላይ ገባውና ይሄንን አይነት ቅጥር በዓለም ላይ ተሰርቷል ወይ ስል ጄሚናይ AI ከመጀመሪያው ጀምሮ ታሪክ የሚያውቃቸው የቅጥር አይነቶች እንዳለ ዘረዘረልኝ። ማክሲመም ረጅሙ ቅጥር የሚባለው 24 ሜትር ነው። 65 ሜትር የሚያክል ቅጥር የለም። ያቺ ከተማ ቅጥሩ 65 ሜትር ነው። ይህ ብቻ አይደለም፣ የተሰራው ኢያስጲድ ከሚባል የከበረ ድንጋይ ነው። ኢያስጲድ ምንድነው? ኢያስጲድ እኔ አላውቀውም፣ አይቼውም አላውቀውም። ኢያስጲድ ግን በጣም የከበረ ያው ባይብልን ሳጠና እኔ ያው ብዙ እጎለጉላለሁ። ኢያስጲድ ሲል አሁን ኢያስጲድ ምንድነው የሚለውን ነገር እጠይቃለሁ። ከመጠየቅም ባለፈ ዋጋው ስንት ነው እላለሁ፣ ማወቅ እፈልጋለሁ። ከዛ በኋላ ዋጋውን ሳጠና በተለይ ቅጥሩን ብቻ ሳይሆን ወደ በኋላ መጣበት አንዳንድ የከበሩ ድንጋዮች አሉ። ሳጠና ዋጋቸውን $15,000 እስከ $100,000 ያውም ደግሞ ምድር ላይ ያለው ዋጋቸው ነው፣ የምድር ዋጋቸው። ይገርማቸዋል። ከዛ እንደው ምን አልኳቸው?
ኢየሩሳሌም አዲሷ ኢየሩሳሌም ላይ እንትን ቢኖር ወርቅ ቢኖር እኛ የምናውቀው ወርቅ ስንት ነው? ረጅሙ ትልቁ 24 ካራት አይደለም? ግን 24 ካራት ለኛ በእኛ አቆጣጠር ነው። ሰማይ መቼም በ24 ካራት ወርቅ አይደለም የሚሰራው፣ እሱ ለኛ ነው። ኢያስጲድ የሚባል የከበረ ድንጋይ መኖሩ ብቻ ደግሞ ሳይሆን ምን ይላል? ቅጥሩ በኢያስጲድ ተጠግኖ ወይንም ተሰርቶ በእያንዳንዱ አቅጣጫ ሶስት በሮች አሉ እና እነዚህ በሮች የተሰሩት እያንዳንዳቸው ከዕንቁ እንደሆነ መቼም 65 ሜትር ለሚያክል ቅጥር የሚሰራው በር ባለ 2 ሜትር ከ50 አይሆንም። ይሄ የሚያክል በር እኮ የተሰራው ለምንድን ነው? አሁን ካለው የግድግዳ እና የጣራ መጠን ልክ ነው አይደለ? 65 ሜትር ለሚያክል ቅጥር ባለ 2 ሜትር በር አይሰራ፣ ያንኑ የሚያክል ነው። ታውቃላችሁ እንግዲህ አንዷ ግራም ወርቅ ወርቅ አይደለም፣ አንዷ ግራም ዕንቁ ምን ያህል ፕራይስ ልታወጣ እንደምትችል በጣም 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 ብዙ ነው አይደለ? እንግዲህ የከተማይቱ ያንም ያክል ትልቅ በር በዚያ አይነት ማቴሪያል ሲሰራ አስቡት። ከዛ እያንዳንዱ በር ላይ የማን ስም አለ ይላል? የ12ቱ የእስራኤል ነገዶች ስም ተጽፈዋል ይላል። በዚህ ማበቃ የከተማይቱ መሰረቶች 12 ናቸው ይላል። 12 መሆናቸው ብቻ ደግሞ ሳይሆን አንደኛው የተሰራው ከኢያስጲድ፣ ሁለተኛው ክሪስሎቤ፣ ከዛ ሶስተኛው ውራውሬ፣ ቢረሌ፣ ክርስጵራስስ አይ ነው። መቼም ለሁላችን አሁን ልሳን የመሰለ ልሳን አይደለም፣ የማዕድን አይነቶች ናቸው። በእነሱ ነው የተሰራው ቅጥሮቹ። እንግዲህ ያን የሚያክል ከተማ የያዘው መሰረት የተሰራው በእንዲህ አይነት የከበሩ ማዕድናት ከሆነ ዝም ብላችሁ ጭንቅላታችሁ ምን አይነት ግሎሪየስ የሆነ ከተማ እንደሆነ አስቡ። በእርግጥ እዚህ ጋር በትንሽዬው አእምሯችን መሳል እንችላለን እንጂ እዚህ ጋር ዛሬ ስንማር የሳልነው ስዕልና እዛ ስንሄድ የምናየው አንድ ሊሆን እንደማይችል አስቡ። ምክንያቱም መጽሐፍ ቅዱስ ዓይን ያላየው ጆሮም ያልሰማው ነው እንደዚህ ያለ። ከዛ ቅጥሩን አየ፣ ውስጧን መሰረቱን አየ። ከዛ በእያንዳንዱ የመሰረት ቦታዎች ላይ ስም ተጽፏል። ያም ስም ምንድነው? የ12ቱ የበጉ ሐዋርያት ስም በእያንዳንዱ ቅጥር ላይ ተጽፏል፣ መሰረት ላይ ተጽፏል ይላል። እንዲህ እያለ ከውጭ ዝም ብሎ ሲመለከት ከተማይቱ ላይ ምንም አይነት ላይት የለም፣ ምንም አይነት የሚያበራ መብራት የለም። እና ባለፈው እንደነገርኳችሁ አንዳንድ ሀገራት አንዳንድ ሀገራት እንኳን አለለም አንድ ሀገር ነው እስካሁን ሄጄ የማውቀው ዱባይ የምትባል ሀገር ሲሄድ የመጀመሪያ ቀን ላይ ሲሄድ የገባሁት በማታ ነበርና ከተማውን አይቼ ነፍስም አልቀረልኝ። ለምን? የመብራቱ የከተማይቱ መብለጭለጭ ግን ይገርማቸዋል። ያ ሁሉ ግን ውበት የመጣው ሰው ሰራሽ ከሆነ መብራት ነው። ዮሐንስ እንደዚህ ይለናል፣ ከተማይቱ ላይ ምንም አይነት መብራት ሰጭ አካል የለም። ለምን? ራሱ በጉ ኢየሱስ ብርሃኗ ነው ይላል። እኛ እንግዲህ የምናውቀው የዱባይ መብራት እንደዚህ ካስደመመን የኢየሱስ ብርሃን ደግሞ አስቡት። እኛ በዚህ ከተገረምን እዚህ ጋር የምናየው እንዲህ ከተደመምን የዛኛው ደግሞ የሰማይ ደግሞ መብራት ምን ያህል የከበረና የሚናፈቅ እንደሆነ ማሰብ ኢማጂን ማድረግ እንችላለን። እንግዲህ ይህንን እያየ ዮሐንስ ቀጥታ ወደ ምን ይመጣል መሰላችሁ? እስቲ ወደ ምን ይመጣል በሉኝ። ይህንን ነገር እያየ ዮሐንስ ወደ አንድ ነገር ይመጣል። ቅድም ስጀምር ምንድን ያልኳችሁ ዮሐንስ ከተማዋን አይቶ በምዕራፍ 1 ላይ የተረከልን ውጫዊ ገጽታዋን ነው። ምዕራፍ 22 የሚነግረን ምንድነው ካላችሁ የከተማይቱን ውስጣዊ ገጽታ። አሁን ወደ ከተማው ገባ። አሁን ከውጭ ቅድም ከውጭ ነበረ ተራራ ላይ ሆኖ ከሩቁ እኔ እዚህ ጋር ሆኜ ከሩቁ አይወለ እዛ ላይ ያለውን የኤርፖርት የአየር መንገድ ላይቶች አይደለ ልክ እንደዛ ነበር። እዚህ ጋር ሆኜ እንደማየትና ከዛ ደግሞ ኤርፖርት ገብቼ ደግሞ ውስጠኛውን ክፍል እንደማየት ማለት ነው። እንደዛ ብላችሁ አስቡ። ልክ እንደዛ መልአክ ወሰደውና ወደ ከተማይቱ ውስጠኛው ክፍል አስገባው። ልክ ሲያስገባው ዮሐንስ በምዕራፍ 22 ቁጥር 1 ላይ የመጀመሪያ ያየው ምንድነው ካላችሁ ከተማይቱን መሃል ለመሃል አቋርጦ የሚሄድ ከበጉ ዙፋን የሚወጣ እንደ መስታወት የጠራ የሕይወት ውሃ። ወንድሞችና እህቶች አሁን እንዲህ እየነገርኳችሁ ያለው ይህ ስፍራ ማለት የሆነ ድሪም ሲቲ አይደለም። ፊልም ላይ የምናየው ግን በቃ
የማንይዘው የማንጨብጠው ላማለይ በሰማይ ወታንም አላይ አይነት ነገር አይደለም። መቼ እንደሆነ አናውቅም፣ ግን ከተወሰኑ ጊዜያት በኋላ ወደዚህ ከተማ እንገባለን። የሚጠብቀን ከተማ ነው ይሄ። ክብር ለእግዚአብሔር ይሁን። እርግጠኛ ሁኑ። በመዳናችሁ እርግጠኛ የላችሁም እንዴ? በመዳናችሁ እርግጠኛ ከሆናችሁ ወደዚህ ከተማ እንደምትገቡ እርግጠኛ ሁኑ። ክብር ለእግዚአብሔር ይሁን። እና መሃል ለመሃል አቋርጦ የሚሄድ ወንዝ አለ እና ያ ወንዝ ምን ይለዋል? ሲጠራው ምን ይለዋል? የሕይወት ውሃ ወንዝ ይለዋል። መጽሐፍ ቅዱሳችን ደግሞ የሕይወት ውሃ ወንዝ የሚለውን የሚነግረን እዚህ ቦታ ላይ ብቻ ሳይሆን በርካታ ቦታዎች ላይ ነው። ልክ ነኝ አይደለ? ለምሳሌ አሁን የሚጀምረው በብሉይ ኪዳን ዘመን ትዝ ይላችሁ እንደሆነ የብሉይ ኪዳን ነቢይ በሆነው በነቢዩ በሕዝቅኤል በኩል ሕዝቅኤል ምዕራፍ 47 ላይ ስለ አዲሱ ቤተ መቅደስ ሲናገር ከዙፋኑ ከቤተ መቅደሱ የሚወጣ የሕይወት ውሃ ወንዝ አለ ይላል። ትዛላችሁ ሕዝቅኤል 47። ከዛ ያ ውሃ ባለፈበት ስፍራ ሁሉ ቅጠል ዛፎች ዳርና ዳር ይበቅላሉ እና እነዚያ ዛፎች ፍሬያቸው ለመብል ቅጠላቸው ደግሞ ለፈውስ ነበር ይላል የሕይወት ውሃ ወንዝ። እና የሕይወት ውሃ ወንዝ የሚለውን በሕዝቅኤል መጽሐፍ ላይ የምናነባውን እዚያ ዘመን ላይ የነበሩ ሰዎች ሲያነቡት የሕይወት ውሃ ወንዝ እንዴት አንደርስታንድ እንደሚያደርጉት አናውቅም። ግን ይገርማቸዋል። ይሄንኑ ቃል ወደ አዲስ ኪዳን መጽሐፋችን ወደ ዮሐንስ ወንጌል ምዕራፍ 4 ላይ መጥቶ ደግሞ እናገኘዋለን። ምኑ ጋር ካልን አንዲት ሴት ውሃ ለመቅዳት ወደ አንድ ቦታ ስትሄድ ጌታ አገኛትና ምን አላት? ውሃ ጠጪኝ አላት። ከዛ ምን አለችው እሷ? አንተ አይሁዳ የሆነ ሳለ እንዴት ከኔ ከሳምራዊት ውሃ ትጠይቃለህ ስትለው የሚጠይቅሽ ማን እንደሆነ ብታውቂ ኖሮ አንቺ ትለምኚው ነበር አላት። ከዛ አንተ ማን ነህ ብላ ያው ጀመሩ፣ ንግግር ጀመሩና ምን አላት ኢየሱስ የሆነ ቦታ ላይ ከዚህ ውሃ የሚጠማ እንደገና ምን ያደርጋል? እኔ ከምሰጠው ውሃ ግን የሚጠጣ ለዘላለም ከሆዱ የሚፈልቅ የሕይወት ውሃ ወንዝ ይሆንለታል። ይሄ የሚናገረው ስለምንድን ነው ካላችሁ የሕይወት ውሃ ወንዝ ብሎ የሚናገረው ስለ መንፈስ ቅዱስ ነው። እንደገና በዮሐንስ ወንጌል ምዕራፍ 7 ላይ የዳስ በዓል በሚከበርበት ቀን ላይ ጌታ ኢየሱስ ክርስቶስ በኢየሩሳሌም ተገኝቶ በበዓሉም ቀን ላይ እንደዚህ አለ ይላል፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። መጽሐፍ እንደሚል በእኔ የሚያምን ለዘላለም ከሆዱ የሚፈልቅ የሕይወት ውሃ ወንዝ ይሆንለታል ብሎ ተናገረ። እንደገናም በመዝሙር 46 ላይ በእግዚአብሔር ስለመታመን በሚናገርበት በመዝሙር 46 ላይ አምላካችን መጠጊያችንና ኃይላችን ነው፣ ባገኘንም በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትነዋወጥም ተራሮችን ወደ ባህር ልብ ቢሄዱ አንፈራም ይላል። ለምን? ቀጥሎ ሲናገር እንደዚህ ይላል፣ የእግዚአብሔርን መቅደስ የተቀደሰውንም የልዑልን ማደሪያ ደስ የሚያሰኙ የወንዝ ፈሳሽ አለና ይላል። ምኑ ጋር? ቤተ መቅደሱ ጋር። እዚህ ቤተ መቅደስ ጋር ተፈጥሯዊ ወንዝ የለም፣ ያለው የመንፈስ ቅዱስ ወንዝ። ታዲያ አይገርማችሁ ወገኖቼ? ሆይ ዛሬ እኔና እናንተ እንደዚህ ባለ ማህበር ላይ በአምልኮ ውስጥ በቃል ውስጥ በጸሎት ውስጥ ምንነካበት ምንባረክበት ሃሌሉያ ብለን ምንለው ይሰማኛል፣ ሲነካኝ ይሰማኛል ሃሌሉያ ብለን የምንለው ይህ መንፈስ እዛኛው ዘመን ላይ በዓይኖቻችን እንደዚህ እንዳይሆን ግሩም ዘመን፣ የከበረ ዘመን። ወንዙን አየሁት አለ። በወንዙ በከተማ አውራ መንገድ መካከል ይፈስ ነበር ይላል፣ መሃል ለመሃል። ከዛ በወንዙ ግራና ቀኝ በየወሩ እያፈራ 12 ጊዜ ፍሬ የሚሰጥ የሕይወት ዛፍ። የምን ዛፍ አስታውሳችሁ? የሕይወት ዛፍን አስታውሳችኋት? ምኑ ጋር ነው የምናገኛት የሕይወት ዛፍን? ይሄ ያለ ነው የምን መጽሐፍ ነው? የመጽሐፉ የመጨረሻው 66ኛ መጽሐፍ ነው አይደለም? ከመጽሐፉ መጨረሻ ከመዕራፉ መጨረሻ የሆነው ክፍል ነው አይደለም? የሕይወትን መጽሐፍ የምናገኘው ምኑ ጋር ነው? የሕይወትን ዛፍ የምናገኛት ምኑ ጋር ነው? የዘፍጥረት መጽሐፍ ላይ ምዕራፍ 3 ላይ ምዕራፍ የመጀመሪያው የመጽሐፉ ክፍልና የመጨረሻው የመጽሐፉ ክፍል ላይ ነው። ሁለቱ ቦታ ላይ ነው የሕይወት ዛፍ ብለን የምንለው ተጠቅሶ የምናገኝ። ግን ይገርማቸዋል፣ የመጀመሪያው የመጽሐፉ ክፍል ላይ ይሄ ዛፍ የተጠቀሰው በመልካም ጎኑ አይደለም። ይሄው ምንድነው? አዳምና ሔዋን የማይገባቸውን ነገር አድርገው በኃጢአት ከወደቁ በኋላ ሟች ከሆኑ በኋላ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ምን ብሎ ተናገረ?
የሰው ልጅ አሁን ሟች ሆኗል፣ በስባሽ ሆኗል፣ ኃጢአተኛ ሆኗል። ስለዚህ እንደገና ሄዶ ከሕይወት ዛፍ በልቶ እስከነ በስባሽነቱ እስከነ ኃጢአቱ ለዘላለም እንዳይኖር ከዚህ ቦታ እናስወጣው አለና ስፍራውን በሚገለባበት ኪሩቤል ሰይፍ ዘጋው ይላል። በእርግጥ እግዚአብሔር እነሱን በዚያ ሰዓት አዳምና ሔዋንን ሪጀክት አድርጓቸው ጠልታቸው አይደለም፣ እስከነ በስባሽ ሰውነታቸው ለዘላለም እንዳይኖሩ ነው። ከዛ በኋላ ግን ምን ሆነ ይላል የመጽሐፍ ቅዱስ መጨረሻ በሆነው በራእይ መጽሐፍ ላይ ይሄ የሕይወት ዛፍ ይገርማቸዋል አንድ ብቻ ሆኖ አናገኘውም። ምን ይለናል? በወንዙ ግራና ቀኝ በየወሩ እያፈራ 12 ጊዜ ፍሬ የሚሰጥ የሕይወት አንድ ብቻ አይደለም በርካታ የሕይወት ዛፎች ነበሩ ይላል። ግን ይገርማቸዋል ያኔ አዳምና ሔዋን ሄደው እንዳይመገቡት በሚገለባበት በኪሩቤል ሰይፍ ተዘግቶ የነበረው በር ተከፍቶ ዛሬ ይህንን የሕይወት ዛፍ ሰዎች ፍሬውን ለመብል እንዲጠቀሙት መብቱ ተሰጣቸው። ክብር ለእግዚአብሔር ይሁን። ይህ እንግዲህ የሚያሳየው ምንድነው? በዚያን ዘመን ላይ እኔና እናንተ የትንሣኤ አካል ስለለበስን ዘላለማውያን ለዘላለም ነው የምንኖረው። መሞት የለ፣ ማርጀት የለ፣ መድከም የለ፣ ራስ ምታት ያዘኝ የለ፣ እዚህ ጋር ጨመደደኝ የለ፣ እዚህ ጋር ጠቅ አረገኝ የለ፣ ወገቤን የሆነ ሸመቀቅ የሚባል ቋንቋው ራሱ አይኖርም። ክብር ለእግዚአብሔር ይሁን። አሜን። ያስወግድልን። ከእንግዲህ ወዲህ እርግማን ከቶ አይኖርም አለ። የእግዚአብሔርና የበጉ ዙፋን በከተማይቱ ውስጥ ይሆናል፣ አገልጋዮቹም ያመልኩታል ካለ በኋላ እንደዚህ ይላል፣ ፊቱንም ያያሉ። እነማን ናቸው እነሱ? እስቲ የራእይ መጽሐፍ 33 ሳምንት እንደተማረ ሰው እስቲ ኮንፊደንትሊ እኔ በሉኝ። አገልጋዮቹም ሲባል መቼም የሆኑ የተቀቡ ቅቡዓን ሰዎች እንደማትስሉ ተስፋ አደርጋለሁ። አንድ የ30 ምናምን ሳምንት ልፋቴን ከንቷታ ስለ እናንተው ነው እየተናገርኩ ያለሁት። አገልጋዮቹም ፊቱን ያያሉ ብሎ ሲናገር ስለ እናንተ ነው የሚናገረው፣ ስለኛው ነው የሚናገረው። ፊቱን ያዩታል። ግን ይሄ ፊት ማየት ምን ማለት ነው? በብሉይ ኪዳን ዘመን ላይ ዳዊት ሲናገር ምን አለ? እኔ ግን በጽድቅ ፊትህን አያለሁ ስነቃም ብሎ የለ በብሉይ ኪዳን ዘመን ላይ ዳዊት ፊትህን አያለሁ ብሎ ሲናገር ምን ማለት ነው? ባጭሩ ህልውናህን መገኘትን አጣጥሟለሁ እያለን ያለው አይደለ? ወደኛም ዘመን ስንመጣ ፊትህን አያለሁ ብለን ስንናገር ምን እያለን ያለው? the same thing ልክ እንደ ዳዊት በመገኘት ውስጥ እቆያለሁ እያለ። ግን ይገርማቸዋል እዚያኛው ዘመን ላይ ግን ፊትህን አያለሁ የሚለው ቋንቋ በብሉይ ኪዳንም አዲስ ኪዳንም ከተነገረው በላይ ያለፈ ነገር እንደሚሆን አስባለሁ። መቼም እግዚአብሔር መንፈስ ነው። እኔ እናንተን እንደማያችሁ አናየውም። እንደዚህ በአፍንጫ በሁለት አይን በሁለት ጆሮ በአንድ አፍ ሆኖ አናየው። ግን ምንድነው በቃ በሆነ ነገር ግን እነ ፊቱን እናያለን። እስቲ ፊቱን አያለው በሉ። ቁጥር 5 ከእንግዲህ ወዲህ ሌሊት አይኖርም ማለት ምን ማለት ነው? በዘፍጥረት ምዕራፍ 1 ቁጥር 5 ላይ መሸ ነጋም ይለለ ከዚህ በኋላ መሸ ነጋም የሚለው ነገር አይኖርም። ለምን? የሚመሸው ለምንድን ነው? የሚመሸው ለምንድን ነው? ጂኦግራፊካሊ አሁን ሳስረዳችሁ ፀሐይ እዚህ ጋር አለች አይደለ? እሷ አትንቀሳቀስም። እዚህ ጋር ደግሞ እኛ ያለን ዓለም ምድር እርዝ ማለት ነው። ስለዚህ ምድር በራሷ ዛቢያና በፀሐይ ዙሪያ ምን ታደርጋለች? ተሽከረከራለች። ስለዚህ አሁን እንዲህ የተሽከረከረች በአንድ በኩል እኛ ያለን፣ በጀርባው ደግሞ አውሮፓውያን ምዕራባውያን አሉ በሚገባን ቋንቋ ለመናገር። ከዛ እየተሽከረከረች ፀሐይ ለአውሮፓውያን ወደ ፀሐይ ሲዞሩ እኛ ወረዴን ያለ ነው ከጀርባን ያለ። ከጀርባ ማለት ምን ማለት ነው? ይሄው እንደዚህ ማለት ነው። መሽቶ የለ ለፀሐይ ጀርባን ያለ ነው። ግን እዚያ ስትገቡ ይላል ሲጀምር የምትሽከረከርም ከተማ የለችም። ከተማይቷ አትሽከረከርም። አንዴ ብርሃን የሆነላት እግዚአብሔር አለ። ከበጉና ከእግዚአብሔር ዙፋን የሚወጣ ብርሃን አለ። ባለችበት ስፍራ መሽከርከር መዞር ስለማይኖር መጨለምና መንጋት የሚባል ነገር የለም። ከዛ እንደዚህ ይላል የመብራት ብርሃን አያስፈልጋቸውም፣ ከዘላለም እስከ ዘላለም ይነግሳሉ። ቁጥር 6 መልአኩም እነዚህን ቃሎች የታመኑና እውነተኞች ናቸው። ምን ማለት ነው? የታመኑና እውነተኞች ማለት ከራእይ ምዕራፍ 1 ጀምሮ ስፔሻሊ ከራእይ ምዕራፍ 4 ጀምሮ ያያቸው እነዚህ ሁሉ ራእዮች ለሰው አይምሮ በቀላሉ ሊገቡ የሚችሉ ነገሮች ባይሆኑም ተረት ግን አይደሉም። ሰምታችሁናል? ለዛ ነው ራእይን በያስተማርኳችሁ በተለይ ስለ አርማጌዶን ጦርነት አስተምራችሁ፣ ስለ ሺህ ዓመት መንግስት አስተምራችሁ ትልልቅ ነገር ስለሆነ የምናገረው ተረት አይደለም እላችኋለሁ በየመሃሉ። ለምን ካላችሁ እንደው እናንተ በጣም ቅን ስለሆናችሁ ከዛም በላይ ደግሞ በጌታ ስለሆናችሁ ነው እንጂ ልክ እንደዚህ አጣምራችሁ የምትሰሙኝ
የተማሩ ምሁራን አሁን እዚህ በጌታ ያልሆነ አንድ ምሁር ቢገባ ይሄ አንድ ቀይ ረጅም ሰውዬ ምንድነው የሚለፈልፈው ነው የሚለው። እንደው የሚናገረው ነገር አትሆነው ነው የሚለው። ለምን? ለብዙ ሰዎች ይሄ ነገር ፌክ ነው። ግን መልአኩ ለዮሐንስ እንደዚህ ያለው የሰማኸው እውነት ተረት አይደለም። ምን ማለት ነው? ያያትም ከተማ ትመጣለች፣ ያየኸውም ነገር ይፈጸማል። ሃሌሉያ። እነዚህ ነገሮች የሰማውና ይላል ቁጥር 8 ጀምሮ እስከ 9 ድረስ ዮሐንስ ምዕራፍ 19 ጋር ባለፈው ሳምንት የትንቢት መንፈስ ባለፈው 3 ሳምንት በፊት የትንቢት መንፈስ ብዬ ሳስተምራችሁ እንዳነሳውላችሁ ዮሐንስ ከመገለጡ በኋላ ምን አደረገ ይለናል። ቁጥር 10 ላይ ተደፋ እንደገና። ለማ ለመልአኩ እግዚኦ ነው ተዝላችኋል። ስለዚህ ጉዳይ ሳስተምራችሁ የመጀመሪያ ቀን ላይ ለመልአኩ ሲደፋ መልአኩ አድብ ነው ያለው፣ ተው ነው ያለው። ለምን? እኔም ልክ እንዳንተው ምንድነኝ? አገልጋይ ነኝ። እኔና አንተ የምናገለግልበት የአገልግሎት ዳይሜንሽናችን ነው የሚለያየው። እኔ መንፈሳዊ ዓለም ላይ ነው ማገለግለው፣ አንተ ደግሞ በግዑዝ ዓለም ላይ ነው የምታገለግለው። አለቀ። ተልኳችን ግን አንድ ነው፣ የሙሽራውን መምጣት እና ተነሳ አለው። ይገርማቸዋል። ዮሐንስ ባየው ራእይ ምን ያህል ቢደመም እንደሆነ አላውቅም። እንደገና ቀጣዩ ምዕራፍ ላይ ተደፋ። ባይዘው ሰገደ የሚለውን ተደፋ የሚለውን ባለፈው 15 ቀን ሳስተምራችሁ ነው 3 ሳምንት ስነግራችሁ ምንድን ያልኩት ፕሮስትሬት የሚል ቃል ይጠቀማል። በግንባሩ ነው መሬት የነካው። ይሄ የሚያሳየው ምንድነው? አክብሮታዊ ብቻ አይደለም፣ አምልኮታዊ ነው። ለዛ ነው መልአኩ አግሬሲቭሊ ተነሳ ያለው። ለምን? ለእግዚአብሔር ብቻ ስገድ። እኔ ይሄን ነገር ላንተ እንዳሳየ ተላኩኝ እንጂ ራእዩ ከኔ ወጣ አይደለም። ማህተሙን የፈታው ኢየሱስ ነው። ስለዚህ ለሚገባው ስገድ እያለው ነው ያለው። ለተገባው ለሱ ብቻ ስገድ። እኔው ዮሐንስ እንደገና ሁለተኛ ላይ ሰገደ፣ ተነሳ አለው። ተነሳ። እንቀጥል። እንዲህም አለ፣ ጊዜው ስለደረሰ የዚህን መጽሐፍ የትንቢት ቃል በማህተም አትዝጋው። አመፀኛው በአመፁ ይቀጥል፣ እርኩሱም ይርከስ፣ ጻድቁም ይጽደቅ፣ ቅዱሱም ይቀደስ ይላል። አንድ ወረቀት ካለ እጃችሁ ላይ አስታውሱ። አንድ እዚህ ጋር ያለውን ሐሳብ ላሳይ ይፈልጋለሁ። ቴንኪዩ መስፍኔ። በደንብ እዚህ ጋር አስተውሉኝ፣ ተከታተሉኝ። ምንድነው የሚለው? ይኸው ስለደረሰ የዚህን መጽሐፍ የትንቢት ቃል በማህተም አትዝጋው ይላል። ምን ማለት ነው? በብሉይ ኪዳን ዘመን ላይ እግዚአብሔር ለነቢያቱ ትንቢትን ከነገራቸው በኋላ አብዛኛውን ጊዜ እንዲህ ይላቸዋል፣ አሁን የሰማችሁትን ነገር በማህተም አሽጉት ይላቸዋል። በማህተም መታሸግ ማለት እኔ አሁን ይሄንን ወረቀት ምን አድርጌዋለሁ? ጠቅልዬዋለሁ አይደለም? ለምሳሌ እዚያ ዘመን ላይ የነበረው እንዲህ አይነት ወረቀት አይደለም። ይሄ ብራና ወይንም ይሄ ፓፒረስ እንትን አለ ከረግረጋማ ቦታ ላይ የሚቆረጥ እንደ ቅጠል ጠንካራ ቅጠል አለ። እዛ ላይ ነው የሚጻፈው። ራእይም መልእክት የሚጻፈው እዛ ላይ ነውና ከተጻፈ በኋላ ምን ይደረጋል? ምን ያደርጋል? እንዲህ ይጠቀለልና ሰሙኝ፣ ይጠቀለልና ውስጡ ምን አለ? መልእክቱ አለ አይደለ? ከዛ በኋላ ያው በእርግጥ ያው ፕሮፌቶች መልእክት ሲቀበሉ ብቻ ሳይሆን በዚያ ዘመን ላይ የተለመደ ነገር ነው። ለምሳሌ አሁን ፖስታኛ ዘመን ላይ ታሸገ የለ ልጠና የለ ምን ተምንል ቀደና የለ ምን መለከተው እዚያ ዘመን ላይ ምን ይደረጋል? የሚመለከተው አካል ብቻ እንዲከፍተው ተደርጎ በሰም ይጣበቃል፣ ይዘጋል። ከዛስ አድራሹ አካል የሚመለከተው እጅ እስከሚገባ ድረስ ከፍቶ የማየት ስልጣን የለው። ይሞታታል እንጂ እንደታሸገ ነው የሚሄደው። ትዝላችኋል ምዕራፍ 5 ላይ በሰማይም አንድ ድምፅ ሰማሁ ይላል ዮሐንስ። ድምፁ ምንድን ነው? መጽሐፉን ሊወስድ ሰባቱንም ማህተም ሊፈታ የሚችል ብቻ አይደለም የተገባው። ጉዳዩ የመቻልና ያለመቻል አይደለም፣ ወርዝ የማረግ። ለዛ ነው እግዚአብሔር አብ እኮ አለ፣ መንፈስ ቅዱስ እኮ አለ። እንደው መላእክቶች እንኳን አይችሉም እንኳን ቢባል እግዚአብሔር አብ እኮ እግዚአብሔር መንፈስ ቅዱስ አለ። ግን በዚያ ሰዓት ዝምታ ነበር የሰማይ መልስ። ለምን? መክፈት የሚችለው ኢየሱስ ብቻ ነው። ምክንያቱም ታርደሃልና አይደለ? አሁን ምን ይለዋል? ይህንን መጽሐፍ አትዝጋው፣ ምን አታሽገው። ምን ማለት ነው? ግለጠው። ምን ይሁን? ይጠና፣ ህዝብ ያንብበው፣ ህዝብ ይከታተለው እያለ ነው ያለው። ብሉይ ኪዳን ዘመን ላይ አንድ ጥቅስ ብቻ ልንገራችሁ። ትንቢተ ዳንኤል ምዕራፍ 12 ላይ
አሁን ማስተምራችሁ የዮሐንስ ራእይ እውነት ዳንኤልም ከዮሐንስ ዘመን በፊት ወደ 500-600 ምናምን ዓመት አስቀድሞ አይቶት ነበር። ነብዩ ዳንኤል አይቶት ነበር። እንግዲህ ገለማቸዋል። ነብዩ ዳንኤል አሁን ዮሐንስ ያየውን ነገር ካየ በኋላ ምን ተባለ መሰላችሁ? ዝጋው። ለምን ይመስላችኋል ዝጋ የተባለው? አንተም ሆንክ አንተ ያለበት ትውልድ ይሄ ጉዳይ አይመለከታችሁ። ምን ማለት ነው? የሚመለከተው ትውልድ ይመጣል። የሚመለከተው ትውልድ ሲመጣ ያኔ ይከፈታል። ይሄው በራእይ መጽሐፍ መልክ ተከፈተልን። ክብር ለእግዚአብሔር ይሁን። ቴንክ ዩ። ሰምታችሁኛል? ስለዚህ ለዳንኤል ይሄን ራእይ ካሳየው በኋላ ዳንኤል ምንድነው ታውቃላችሁ? ዳንኤል ራእይ ካየ በኋላ 21 ቀን ይገባል ጾም ጸሎት። ለምን? ምንድን ያየሁት ብሎ ተስላችሁ እንደሆነ እኮ የሆነ ጊዜ ላይ እኮ 21 ቀን ሙሉ እኮ የተቋቋመው የፋርስ አለቃ ይሄን የራእይ ትርጉም እኮ ነው ባይዘው ራእይ ያየና ትርጉሙ ምንድነው ብሎ ሲጸልይ የዛን የትርጉሙን መልስ ለመቀበል 21 ቀን ፈጀበት። ግልጽ ነው። አሁን ግን ይለዋል ራእዩን ዮሐንስን ክፈተው። ለምን? በትክክል አድሬስ የሚያደርገው ትውልድ መጥቷል። ይሄው እኔና እናንተ። ያኛው ግን የብሉይ ኪዳኑ ግን ትውልድ አይመለከተውም። ለዛ ነው እንኳን ህዝቡ ዳንኤል አንተ እንኳን አይመለከትም ዝጋውና አንተን በተራ ቀን ትነሳለት ቆመ በፊት ከሙታን ተነስተ በፊት ትቆማለህ። እስከዚያው ግን በሰላም ወደ አባቶች ትሰበሰባለህ ያለው። እኔና እናንተ ግን እንድናነበውና እንድንማረው ይሄ መጽሐፍ ተሰጥቶናል። ከዛ ቁጥር 14 ጋር ምን ይላል? ወደ ሕይወት ዛፍ ለመድረስና በበሮቿን በኩል ወደ ከተማይቱ ለመግባት መብት እንዲኖራቸው ልብሳቸውን የሚያጥቡ ብፁዓን ናቸው። ጥያቄ ልጠይቃችሁ፣ በምድር ቢታጠበው ልብሳቸው በደስታ በኢየሱስ ደም። ራእይ ምዕራፍ 7 ቁጥር 14 ላይ እነዚህ ቅዱሳን ልብሳቸውን በበጉ ደም ምን ያደርጉ ናቸው? አየህ፣ ወደዛ ከተማ ለመግባት የሚያስፈልገው ዘመድ ወይንም ብር ሳይሆን ልብሳቸውን በበጉ ደም በክርስቶስ ኢየሱስ ደም ያጠቡ ወይንም በእርሱ ያመኑ። እዚህ ጋር ያጠቡ የሚለው ቃል የአንድ ቀን ለውጥን ብቻ ሳይሆን የሚያሳየው ክፍሉን በደንብ ሳጠናው ምን ይላል? በደንብ በየዕለቱ ራሳቸውን የሚያድሱ ለማለት ፈልጎ ነው። ለዛ ነው ባይዘው ባለፈው ሳምንት አብራችሁ ይበቃኛል ብላችሁ ዛሬ አልቀራችሁት። ለምን? የሚያስፈልጋችሁ ለህይወታችሁ የባለፈው ሳምንት ብቻ አይደለም፣ የዛሬዋም ቀን ነው። ደግሞ የዛሬዋም ቀን አይበቃችሁም፣ ኔክስትም ደግሞ ያስፈልጋችኋል። ለምን? በሰማችሁ ቁጥር ትታደሳላችሁ። ለዛ ነው እኔም በዚህ ቆሜ አፌ እስከሚደርቅ ድረስ ኑ እያልኩኝ ምለምነው። አብረን እንታደስ፣ አብረን እንለወጥ፣ አብረን እንቀየር ማለት። ከዛ ቁጥር 14 እንደዚህ ይላል። ቁጥር 15 ላይ ውሾች፣ አስማተኞች፣ ሴሰኞች፣ ነፍሰ ገዳዮች ግን ወደ ውጪ ነው ያሉት ይላል። ቁጥር 16 በደንብ ስሙኝ። እኔ ኢየሱስ እነዚህን ነገሮች እንዲመሰክር መልአኬን ለአብያተ ክርስቲያናት ልኬአለሁ። እኔ የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ ይላል። አንደኛ የዳዊት ስርና ዘር። እስቲ እንዲበሉ ከኔ ጋር የዳዊት በሉ። የዳዊት ብሎ ምን ይላል? ስርና ዘር root and offspring ምን ማለት ነው? የዳዊት ስርና ዘር። ስሩ ሲባል ያው በሚገባን ቋንቋ ነው። ዛፉን የሚይዘው ነገር ነው አይደለም? ዘርሳ ዛፉን ከዛፉ የተገኘው ፍሬ ማለት ነው። ልክ ነኝ አይደለም? ኢየሱስ እኔ የዳዊት አለ፣ ዘሩም ነኝ ስሩም ነኝ። እርግጠኛ ነኝ ይህን ቃል ብዙ ጊዜ ሰምታችሁታል፣ ግን ዘምራችሁበታል እንጂ ትርጉምን እንደሆነ ብዙዎቻችን አናውቀው። አልዋሻችሁም። እኔም ይህን ክፍል እያጠናሁ በነበረበት ሳለ ነው ያወቅሁት እንጂ ከእናንተ ቀድሜ 4 ዓመት በፊት አይደለም ያወቅሁት። እኔም ልክ እንደናንተ ባለፉት ሳምንታት ነው ይህን ክፍል የተረዳሁት። ጌታ ይባርክ። ያው እውነቱን መናገር መቼም ፊት ለፊታችሁ ቆሜ ምሁር አልጫወትም። የዳዊት ስርና ዘር ምን መሰላችሁ? የዳዊት ዘር ከሚለው ልጀምርላችሁ። ዘሩ የሚያሳየው ምንድነው? ኢየሱስ በስጋ ከዳዊት ዘር እንደመጣ ነው። ኢየሱስ ከዳዊት ዘር ነው የመጣው በስጋ ብለን ስንናገር ምንድነው? ኢየሱስ ስለ ሰውነቱ እያወራን ያለ ነው። ኢየሱስ ፍጹም ሰው ነው እያለን ነው። ግን ኢየሱስ እኔ በዳዊት በስጋ ከዳዊት ዘር የመጣሁኝ ብቻ አይደለሁም አለ። ዘሩ ብቻ ሳይሆን ምኑም ነኝ አለ፣ ስሩም ነኝ። ምን ማለት ነው? ስሩ ማለት ቅርንጫፉን፣ ዘሮቹን፣ ግንዱን ሁሉንም ደግሞ የያዘ። አይገርማችሁ? ኢየሱስ ከዳዊት የመጣ በስጋ ከዳዊት የመጣ ብቻ ሳይሆን የዳዊት የዘር ሐረግን ካለመኖር ወደ መኖር ያመጣም ፈጣሪ ነው። የቅድሙ ሰውነቱን ሲገልጥ ያሁኑ ደግሞ አምላክነቱን። እኔ የዳዊት ስርና ዘር ነኝ ማለት ሰውም
አምላክም። ፍጹም ሰው ፍጹም አምላክ ምን ማለት ነው? አሁንም በሰማይ ያለው ታውቃላችሁ ጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። በፍጹም ሰውነቱ በፍጹም አምላክነቱ ነው በሰማይ ያለው። እዚህ ላይ ማቴዎስ ወንጌል ምዕራፍ 22 ላይ እነዚህ ጸሐፍት መጥተው ጌታ ኢየሱስን የኦሪት ሕግ መምህራን ጌታ ኢየሱስን በጥያቄ ሊያጠምዱት ፈልገው ይጠይቁታል፣ ይመልስላቸዋል። አንዳንዱ በእርግጥ አይመልስላቸው፣ ማይመልስላቸው ግን መልሱ ጠፍቶበት አይደለም አይመልስላቸው ነው። ስለዚህ ጥያቄያቸውን በጥያቄ ሪቨርስ ያደርገዋል። አንድ ቀን ላይ እንደውም እንደዚህ አላቸው፣ ዝም ብለው እየመጡ ጨቅጨቅ ሲያደርጉት እስቲ ጥያቄ ልጠይቃችሁ፣ ተራው ደግሞ ዛሬ የኔ ይሁን አላቸው። እሺ መምህር ጠይቃሉ። መቼም ከኛ በላይ ፉጨት ነዋ ነገሩ። ጸሐፍት ማለት ከዘፍጥረት ምዕራፍ 1 ጀምሮ እስከ ዘዳግም መጨረሻው ድረስ በቃላቸው የሚያውቁ ናቸው። ማንም ከነሱ ጋር አይከራከርም። ጥያቄ ላቀርብላችሁ አለ። እሺ ጠይቀን። መዝሙረኛው ዳዊት አላቸው በመዝሙሩ እንዲህ ብሏል፣ ጌታዬ ጌታዬን ጠላቶቼ እግርን መረገጫ እስከማድረግልህ ድረስ ብሎ መዝሙረኛው ዳዊት መሲሁን ጌታዬ ብሎታል አላለውም አላቸው። ብሎታል ጌታዬ ብሎታል። ታዲያ እናንተ ስታስቡት መሲሁ ገና ከዚህ በኋላ የሚመጣ ከሆነ እንዴት ልጁን ጌታዬ ይለዋል አላቸው። ያኔ ይገርማቸዋል። ምን እንደሚል ታውቃላችሁ? ከዛ በኋላ ደፍሮ ጥያቄ ያነሳ ሰው የለም። ለምን መሰላችሁ? ጥያቄዋን ከመለሱ የመሲሁን ሰውነቱንና አምላክነቱን መናገራቸው ነው። መሲሁ ደግሞ እሱ ነው። እነሱ ደግሞ የሚጠብቁት መሲህ ምን መሰላችሁ? ብሉይ ኪዳን ዘመን ላይ እንደነበር ልክ እንደነ ኢያሱ፣ ልክ እንደነ ሙሴ፣ ልክ እንደነ ሳሙኤል ያለ የሆነ ነፃ አውጪ ግንባር መሪ። ለዛ ነው አፋቸውን ዚብ አደረገው። ከዛ በኋላ የጠየቀው ሰው የለም ይላል። ደስ ሲል ጌታዬ ቻው አላቸው። እኔ ዳዊት ስርና ዘር ከዛስ የሚያበራም የንጋት ኮከብ። የራእይ መጽሐፋችንን ስንጀምር ይሄ ነበር ዋና ርዕሳችን፣ የሚያበራ የንጋት ኮከብ። የሚያበራ የንጋት ኮከብ ምንድነው ስንል ስለ ቬነስ ኮከብ ታውቃላችሁ? ቬነስ ስለምትባለው ኮከብ ልክ ምሽቱ አልፎ ቀኑ ሊመጣ ሲል ከፀሐይ ቀድማ የምታበራ ኮከብ ነች። ሰምታችሁኛል? ከፀሐይ ቀድማ የምታበራ ኮከብ ነች። ምንድነው ስራዋ ካልን ምሽቱ ማለፉንና ብርሃን መምጣቱን የምታበስር ነች። ኢየሱስ እኔ የንጋት ኮከብ ነኝ ብሎ ሲናገር የጨለማው ዘመን አልፎ የብርሃን ዘመን እንደመጣ የሚያሳይና የሚያመላክት። መቼም የብርሃን ዘመን እንደመጣ ያመንነው ያወቅነውና የተረዳነው በማን ነው? በኢየሱስ። እኔ ዳዊት ስርና ዘር የሚያበራ የንጋት ኮከብ ነኝ ካለ በኋላ መንፈሱና ሙሽራይቱ ና ይላሉ። እስቲ ጉባኤው አንድ ጊዜ ና ይበል። የሚሰማም ና ይበል፣ የተጠማም ሁሉ ይምጣ። መንፈስና ሙሽራይቱ ና ይላሉ። ባይዘዌ የዛሬው መልእክታችን መደምደሚያ ርዕሳችንም ይሄ ነው። መንፈስና ሙሽራይቱ ና ይላሉ። እስቲ ና በሉ። መንፈሱና ሙሽራይቱ። መንፈሱ ማን ነው? መልሱልኝ። መንፈስ ቅዱስ። ሙሽራውስ ማን ነው? ሙሽራይቱ ማን ናት? ቤተ ክርስቲያን። መንፈስ ቅዱስና ቤተ ክርስቲያን ምን ይላሉ? ና ይላሉ። ይሄ ና ለማን የቀረበ ጥሪ ነው ካልን ሁለት ና ነው። የመጀመሪያው ና ውጭ ያሉትን እርሱ ያላመኑትን ሰዎች የምንጠራበት ጥሪ ነው። ኑ ወደዚህ ብርሃን ፍጻሜያችሁን አሳምሩ ብለን የምንጠራው ጥሪ ነው። ኑ። መንፈስና ሙሽራይቱ። መንፈስ ቅዱስ የሚጠራው የሚያሰማው ድምጽ ይሄ ነው። ባይዘዌ ከቤተ ክርስቲያን መቼም ሊነሳ የማይገባው ድምጽ ኑ ና የሚለው ነው። እነማንን? ውጭ ያሉትን አይደለ? ግን ና ይሄን ብቻ አይደለም የያዘው። ና ለነሱ ብቻ ሳይሆን ለሱም ነው። ኢየሱስና በአሁኑ ሰዓት መንፈስ ቅዱስና ቤተ ክርስቲያን ይሄ ነው ድምጻቸው። ግን ለሚያስገው ሳምቲንግ ዛሬ ቤተ ክርስቲያን ይሄንን ድምጽ እያሰማች ነው ወይ? ስለ ሙሽሪት ባለፈው ሳስተምራችሁ ምንድነው ያልኩት? የሆነ ሚዜ ነበርኩ ብያችሁ ነበር አይደለም? ሚዜ ነበርኩ ብያችኋለሁ። የዛሬ 2 ወር ሚዜ ነበርኩ እና ወንድ ምንም ጣጣ የለበትም ብያችኋለሁ። በየፊናችን ተቆረጥን፣ ተስተካከልን፣ ጸጉራችንን ምናምን። እንደውም አንድ ሚዜ የሚዜውን ልብሱላ ለብሱላ ነበር የመጣው ሙሽራው ቤት። አረ እባክህ አውልቅ ብዬ እኔ ከበር አግኝቼ ተናንቄ ኮቱን አስወልቄ ሰደርያውን አስወልቄ ትግልና በብዙ እንትን ነው አስወልቄው በደግ ያስገባሁት። ወንድ ጣጣ የለበትም። ሰርግ ላይ ግን እህቶች ቀልድ አያውቁም። ነግሬያቸዋለሁ። ጸጉራችን በዚህ በኩል እንደዚህ ነው መሆን ያለበት ወይስ እንዲህ ነው መሆን ያለ የሚለው ነገር ወደ 3 ሳምንት ሊያከራክር ይችላል። እኛ መጣን፣ ዝም ብለን ገባን።
ካለቀ በኋላ ፎቶግራፍ ተነሳን፣ ሰዓትን ያዘው፣ ጫማን ያዘው፣ እንዲበልና ፈታቅበል ምናምን፣ ከዛ እናንተ ያለበሳችሁ ጫማውን ስታርጉለት ምናምን ፎቶግራፍ ተነሱ ምናምን ተባለ። ያው ብዙ ነገር ሊያደርግ ፈልገ ካሜራማኑ ግን ባንድ የጨረስ ነው። ለምን ምንም አያጫንቀን። ከዛ በቃ እንሂድ ምናምን አለ። ከሜዳሱ ፊት የሆነ ቀመስ አድርጉ ተባለ። በላን፣ ምግብ በላን፣ በቃ እንሂድ ምናምን ተባለ። ብድግ ብለን ከሜዳችን በፊት እስቲ ሙሽራዋን እንጠይቃት ይደወል ተባለ። ሲደወል ምን ቢሆን ጥሩ ነው? ሙሽሪት ቆዩ ማለት ነው። ይገርማችኋል። በዛ ሰዓት የሚገርም ሬቬሌሽን መጣልኝ። ሙሽሪት ቆይ። በዛ ሰዓት የሙሽሪት ምላሽና የሙሽሪት ድምጽ ቆይ ነው እና ተቀበልኩ መልእክት። ይኸው ዛሬ ለሁለተኛ ጊዜ ስናገረው ያው ከመልእክቱ ላይ አትቆርጣለ ጓደኛ ስለሆነ ሁለቱም ጓደኞቼ ናቸው። አሁን እኛ ዘመን ላይ ያለች ቤተክርስቲያን ልክ እንደዛ ያለች ይመስለኛል። ከና ይልቅ ቆይ ልኑርበት፣ ልንፈላሰስበት፣ ትንሽ ይመቸኝ፣ ትንሽ ፈርከስከስ ልበል፣ እስቲ ዘና ልበል፣ እስቲ በተን ልበል፣ እስቲ አንድ ጊዜ ምድሩ ይስፋኝ እያለን ይመስለኛል። የልባችን ቅኔና የልባችን ጥሪ ይመስለኛል። ወገኖቼ ሆይ ኢየሱስን ቀና ብሎና የሚል ናፈከኝ ማራናታ የሚል ድምፅና ዝማሬ ቃል ከቤተ ክርስቲያን ከጠፋ እመኑኝ ይሄ በጣም ትልቅ አደጋ ነው። ሙሽሪት አደጋ ውስጥ ነው ያለችው። ሳንወድ በግዳችን እኛም አረፈደን። በዛ ምክንያት ሰርጉ ቀን አረፈደን። ለዛ ነው ጴጥሮስም ሲናገር ምን አለ? ሁላችሁ በንስሐ እንድትመለሱ ስለናንተ ይዘገያል ያለ። ሲያጠቃልለው እንደዚህ አለ። ይህንን የትንቢት ቃል ዮሐንስ ራእይን የሚሰማውን ሁሉ አስጠነቅቃለሁ አለ። ምንድነው ማስጠንቀቂያው? እዚህ መጽሐፍ ላይ አንድ ሰው ምሁር ነኝ፣ የተማርኩ ነኝ፣ ፒኤችዲ ያለኝ፣ ፕሮፌሰር ነኝ፣ ኤምራተስ ጨርሻለሁ፣ ማንም ይሁን እኔ ከጻፍኩት ከዚህ ላይ አንዳች ቢጨምር አለ። ሰምታችሁኛል? አንዳች ቢጨምር ምንም አይደለም። እዚህው የትንቢት መጽሐፍ ላይ ያለችዋን እርግማን ቁጣ ምን አደርግበታለሁ? አስቆጥረዋለሁ ራሱ በህይወቱ። መቼም እነዛ ቁጣዎች ምን እንደሆነ ለእናንተ አልነግራችሁም። ስለ ማህተም ፍርድ ስንመለከት፣ ስለ ጽዋ ፍርድ ስንመለከት፣ ስለ መለከት ፍርድ ስንመለከት እንዴት ዘግናኝ እንደነበር ነግሬያችኋለሁ አይደለ? በቃ አንድ በአንድ ቁጥር ትቆጥሯለህ እያለ ነው። ልክ እንደዚሁ ከዚህ ትንቢት መጽሐፍ አንዳች የሚቀንስ ሰው ቢኖር እዚህ መጽሐፍ ላይ ካሉት ብሌሲንጎች ሁሉ ምን አደርገዋለሁ? ስሙኝማ እኛ ዘመን ላይ ደፍሮ ይጨመራል እንደዚህ መጽሐፍ ላይ። እኔ እስከማውቀው ድረስ እንደኔ እዚህ ጋር ፑልፒት ላይ ቆሞ መጽሐፍ ቅዱስን ይዞ ማይክ እንደዚህ በግራ እጁ ጨብጦ ራእይ መጽሐፍ ምዕራፍ 23 ያለ ሰው የለም። ደፍሮ መጽሐፉ የሚያበቃው ምዕራፍ 22 ጋር ነው። ምዕራፍ 23 ያለ ሰው የለም። ግን ይገርማቸዋል። አንዳንዶቹ በጣም ለመጽሐፉ የተለየ ክብር ለመስጠት ሲሉ አንዳንዶች እዚህ መጽሐፍ ላይ አንዳንድ ሐሳብ ይጨምራሉ። እኛ መገር ራሱ ጭማሪ መጽሐፍቶች አሉ። አሁን ራእይ ላይ የተጨመሩ ሐሳቦች አሉ። አሁን አንድ ቀን አስተናግዳችኋለሁ። ዲዮትሮ ካኖኒካል የሚባሉ ጭማሪ መጽሐፎች አሉ አይደለ? ወገኖቻችን የተጨመሩ በጣም ክብደት ሰጡት። በነገራችን ላይ ይሄንን መጽሐፍ ምንም እኛ ሳናካብረው የከበደ ነው እና እኛ ብዙ መጨመሩ ላይ የለንበትም። እኛ ግን ይገርማቸዋል። እነሱ ላይ ግን ስንመጣ ወንጌላውያን አካባቢ ከዚህ መጽሐፍ ላይ መቀነሰ ምን ደፍሮ የቀነሰዋል እንዴ እንዳትሉኝ። አይ ማለት እንደዚህ መቼም ቀዶ ያወጣ ሰው የለም። ራእይ ምዕራፍ 22 እና 21 ይውጣ ብሎ የደፈረ ሰው የለም። ግን ይገርማቸዋል። ለኔ የራእይን መጽሐፍ ሙሉን እውነት ከነሙሉ እውነቱ ከነሙሉ ክብሩ አለመናገር ማለት ከመቀነስ ያልተናነሰ ጥፋት ነው። እንዴት ካላችሁኝ ከመጀመሪያው የራእይ መጽሐፍ ጀምሮ ስነግራችሁ ብላችሁ ነገር አለ። አንዳንድ በራእይ መጽሐፍ ላይ የተቀመጡ የተግሳጽ መልእክቶች አሉ። እነዚያ የተግሳጽ መልእክቶች እኛ ዘመን ላይ ለምን እንደማይናገሩ እንደኔ ያለን ሰባኪዎች እንዲህ አይነት የተግሳጽ መልእክቶችን ለመናገር ምን ዱዳ እንዳደረገን አላቀውም። መጽሐፍ ቅዱስ ሁሉንም እውነት ያካተተ መሆን አለበት። የራእይን መጽሐፍ አስተምራችሁ ዝም ብዬ ኢየሩሳሌምን ብቻ በነግራችሁስ ትሪያጥሪዮን ሆይ ጴርጋሞን ሆይ የሚለውን የአይን ተግሳጽ መልእክት እየሰማችሁ እንድትታነጹ ካላደረኩኝ ክሬም ፓርቱን ብቻ ማስለሳችሁ ከሆነ እፈርዳለሁ። መጽሐፉን ሙሉ ለሙሉ ነው መማር ያለበት። ለዛ ነው ራእይን መጽሐፍ ከጨረስን በኋላ from the beginning የዛሬ 15 ቀን ከአንድ ሳምንት በኋላ የዛሬ 15 ቀን ከዘፍጥረት ምዕራፍ 1 ጀምሮ ምናሴ ብቻ ሳይሆን ሌላ የቴዎሎጂ ዶክተር አለ አብረን ከሱ ጋር የምናስተምረው
ዘፍጥረት ምዕራፍ 1 ጀምሮ። ክብር ለእግዚአብሔር ይሁን። ፈቃደኛ ናችሁ ግን? ትማራላችሁ አይደለ? እስቲ ፈቃደኝነታችሁን በጭብጨባ ገለጡልኝ። ክብር ለእግዚአብሔር ይሁን። እንግዲህ ይሄን ካለ በኋላ እነዚህ ነገሮች የሚመሰክረው አዎ ቶሎ እመጣለሁ ይላል። አሜን ጌታ ኢየሱስ ሆይና ካለ በኋላ የጌታ የኢየሱስ ጸጋ ከእግዚአብሔር ሕዝብ ጋር ይሁን። አሜን። ጨረሰን። የራእይን መጽሐፍ ቃልዮት ያሰማል። ብዙ ምርኮ